ምነው ጓደኛዬ ስራ አይደል እንዴ? ምን ዝቅ ብሎ ክብርን አዋርዶ ጫማ መጥረግ ነው ስራ? ቆይ ለዚህ ነው አበድሩኝ ስትል የነበረው? ትንሽ እንኳን ክብርን አትጠብቅም? እንዴት ናችሁ? ቅዱሴ በሴ የት ሄደ ነበር? እኔማ ስራ እየፈለኩ ነበር፣ ግን በቃ ምንም የለም። ትርፉ ልፋት ነው። ምን ይሻላል? ጊዜው እኮ ከባድ ሆነ። በዚህ ጊዜ አይደለም ምንም ሳይሰራ ተሰርቶ ራሱ በጣም ከባድ እየሆነ ነው። አይደለም ለሁለት ወር ስራ ፈተ። እኔማ ስራ እስካገኝ የሆነች ነገር ለማድረግ አስቤ ነበር፣ ግን እናንተ ካገዛችሁኝ ነው። ምን ችሎ ከሆነ ችግር የለውም። እንደ ጓደኝነታችን ማድረግ ያለብንን ነገር ሁሉ እናደርጋለን አይደል? በሴ ምን ችግር አለ ታዲያ? እናግዛለን። እኔማ ቀለል ያለች ስራ ነበር መስራት የፈለኩት፣ ግን የተወሰነ ዕቃ የሚገዛዛ ስላለው 3,000 ብር ያስፈልገኛል። ሰርቼ መልስላችኋለሁ። 1,500 እንድታበድሩኝ ነበር። በእናትህ ምን አለ ትላንት ብትነግረኝ ሙሉውን አበድርህ ነበር። ዛሬ በፍርድ ቤት ኬዝ አካውንቴ እንዳይንቀሳቀስ ታግዶብኛል። እንዴት ነው የሚያናደው? በእናትህ ችግር የለውም ከሌላችሁ። በጣም ይቅርታ ብሩኬ፣ የምር እንዴት እንደተናደድኩ የምር በጣም ነው የደበረኝ። ችግር የለውም ብሩኬ፣ እኔ 3,000 ብር እሰጥሃለሁ። ብቻ አንተን ይቅና እንጂ። እሺ፣ በጣም ነው የማመሰግነው። ምንም ምስጋና አያስፈልግም። አንተ ብቻ ይሳካልህ። አሁን ከፈለግከው ራሱ አሁን ትራንስፈር ማድረግ እችላለሁ። እሺ ጓደኛዬ። በቾል መልካም ውለታ ስለሰው በችንገዳታ ከሌለ ማናለ ደጅ ኪሴነ የቅርብ ወዳጅ በቾል መልካም ውለታ ስለሰው በችንገዳታ ከሌለ ማናለ ደጅ ኪሴነ የቅርብ ወዳጅ። ችግር የለውም ሂሳብ በኔ ይሁን። ምን በልሜ ነው በሆኔ ነው? ይሄን ማመን አልችልም። ልስሮነት እየሰራ ነው። ምን ነው ጓደኛዬ ስራ አይደል እንዴ? ምን ዝቅ ብሎ ክብርን አዋርዶ ጫማ መጥረግ ነው ስራ? ቆይ ለዚህ ነው አበድሩኝ ስትል የነበረው? ትንሽ እንኳን ክብርን አትጠብቅም? ዝቅ ብሎ መስራት የተስፋን ጥንካሬ ይሰጣል እንጂ ክብርን ያሳጣል ብዬ አላስብም። ትሰማኛለህ? አንተ ለክብር ማትጨነቅ ከሆነ እኔ እጨነቃለሁ። ነገ ላይ የሊስትሮ ጓደኛ በስቤ ሲባል እኔ ክብሬን አላጣም። ገባህ አይደል? ይኸውልህ ይህን ምሰራ ከሆነ ሁለተኛ አጠገቤ እንዳትደርስ። ሰው ለራሱ ክብር ባይጨነቅ ለሰው ክብር አይጨነቅም እንዴ? ከጎጆ ቅሪት ቢጠፋ ችግር ሰንደቆን ቢያወጣ በሐሳብ ገላ ቢከሳ አንተነትህን አትርሳ። ቢለይ አንተ ያልገባ ነገር አለ። እሱ ተዋርዶ እኛን ሊያዋርደን ያሰበው መቼስ ብሩክ የኛ ጓደኛ እንደሆነ ማያውቃለው። ቆይ እንደዚህ ብለህ ተናግረው ነው የመጣው? እንዴት አልናገረውም? አንተ ደግሞ ሲቀጥል አንድም አንተ ነህ ራስን በራስህ አዋርደህ ለእኛም የተረፈ። እንዴ እኔ ምን አረኩኝ? ስራ ብለህ ብር የሰጠው አንተ አይደለ? ባትሰጠው ኬት ያመጣል? ይኸውልህ ከሱ ልቃውን አንተ ነሽ በጣም ያወረድክብኝ። ብሩክ በነበረው ሰዓት እኮ ብዙ ነገር አሳልፋችኋል። አሁን ቀን ሲጥለው ከማውራት ውጪ ምንም ያረክለት ነገር የለም። ታዲያ ተስፋ ሳይቆርጥ ዝቅ ብሎ መስራቱ ጠንካራነቱን እንጂ አዋራጅነቱ ምንም አልታየኝም። ብዙ ጊዜ ታዘብኩክ። ከጓደኝነት ይልቅ ገንዘብን ነው በጣም የምታስበልጠው። ስለዚህ አንተ ጓደኝነት ምንም አያስፈልግምሽ። ቅዱሴ የምር ጓደኛዬ እንደዚህ በመስራት ምን ያህል ደስታ እንደተሰማኝ አንተ አታውቅም። ተው ቅዱሴ፣ ጓደኝነታችንማ በእኔ ማጣት የተነሳ ልዩነት አምጥቷል። የኔ ዝቅ ብሎ መስራት ለእናንተ ሰቀቀን ስለሆነ ከዚህ በኋላ ጓደኛዬ አትበልኝ እልሃለሁ። አንተ የምትለው የጓደኝነት ትርጉም የማያውቀውን የበስቤን አስተሳሰብ ነው። ለእኔ ግን ተስፋ የማይቆርጥ ማድረግ በሚችለው አቅም ሁሉ ነገን የተሻለ ለማድረግ የሚተጋ ጠንካራ ጓደኛ ስላለኝ ኩራት ነው የሚሰማኝ። ቅዱሴ ይገባኛል፣ እንዲህ የምትለኝ እንዳይሰማኝ በማሰብ ነው፣ ግን አይሆንም። እውነታውን ነው የነገርኩ። በዚህ ጊዜ ተስፋ አስቆራጭ ነገር በሚያጋጥመው ጊዜ በሱስ የሚደበቅ እንጂ ራሱን ጠንካራ አድርጎ ነገን ተስፋ አድርጎ የሚተጋ እንዳንተ አይነት ከስንት አንድ ነው ያለው። ለዛ ነው የምታኮራኝ። ሲቀጥል ደግሞ ከኔ ወሰድከውን ብር ለመመለስ እንዳታስብ። እዚህ ጋር መሸጥ የምችለውን ገበር፣ ካልሲ፣ የጫማ ክር አድርገህ እኮ ፎ አድርገህ መስራት ትችላለህ። ምን እንደምልህ አላውቅም። በጣም ነው የማመሰግነው ጓደኛዬ። ችግር የለውም። በል ና ቁጭ በልና ያንተንም ጫማ ፏ አላርግልህ። መወለድ ቋንቋ ነው፣ ስም ነው ወንድምነት፣ ቅዱስ ነው ይበልጣል የሚያስጓደኝነት።
ጓደኛዬ ጓደኛዬ የልቤ ሰው መጽናኛዬ